ፋሩቅ የተባለው በዚህ እሱ ሲመጣ ሸይጣን በዛ በኩል የሚሄድለት መንገድ የሚቀይስለት ጀግና ዑመር በዑመር ምላስ ላይ አላህ ሐቅን አስቀምጧል ብሎ የተናገሩለት ነብይ አይመጣም እንጂ ከኔ በኋላ ነብይ ቢመጣ ዑመር ይሆን ነበር ብሎ የመሰከሩለት ዑመር ነብዩ ምላቸው ኢነከ አሐበ ኢለየ አንቱ እኮ እኔ ዘንድ ተወዳጅ ነዎት ሚን ኩሊ ሸይኢን ከሁሉም ነገር ኢላ ሚን ነፍሲ ከነፍሴ ሲቀር አላቸው። ከነፍሴ ሲቀር ሁሉም ከጄም ከሚስቴም ከንብረቴም ከሁሉም ነገር ወዶታለሁ ከማን ሲቀር ከነፍሲ ሲቀር ሲላቸው ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም ላ ያ ዑመር አሉት። አንተ ዑመር ወይ ገና አላመንክም ገና ነው። ዑመር አሰቡና ثم قال انك احب الي من نفسي እርሱ አሁን እኔ ዘንድ ከነፍሴ የበለጠ ተወዳጅ ነው ሲላቸው فقال النبي صلى الله عليه وسلم الان يا عمر አሁን ኢማን ሞላ አሁን ነው። አይ ሰሃቦች አዋሽማ ዋሻሉ ካለ ቁርአን ይመጣል አይዋሽም። እነሱ የእውነት ነው የሚናገሩት። የእውነት ዑመር የተናገረው የእውነቱን ነው። መጀመሪያ የእውነት ከሚስቱም ከልጁም ከንብረቱም ይወዳቸው ነበር ከነፍሴ ሲቀር አላቸው። አይ ገና ነው አላመንክም አሁን ከነፍሴ የበለጠ ወዶታለሁ። አንድ ቀን ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ኸይበር ማለት 7ኛው ዓመተ ሂጅራ ላይ የተከሰተ ጦርነት ነው። የኸይበር ዘመቻ ማለት ያ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአህያ ስጋ ሐራም ብለው ያወጁበት ሙታ ማለት ምንድነው? ይሄ ጊዜያዊ ጋብቻ የሚባል አለ አይደል? አሁንም አለ አንዳንድ ቦታ ሐራም ነው። እሺ ጊዜያዊ ጋብቻ የሚባል የለም። ካገባ ለዘላለም ልኖር ሞት እስኪለየኝ ነው። መሃል ላይ እንቅፋት ከመጣ ካልተስማማ ትለያያለህ እንጂ መጀመሪያው ነይተህ ለአንድ ወር ለሁለት ወር የሚባል የለም። በእስልምና ሐራም ተከልክሏል። ይሄ ሲሪያ ምናምን የሚባል ነገር የለም። እሺ ይሄ ድብቅ ምንድነው? ሲሪያ እናት አባት ሳያቅ ምን ሳይል በድብቅ የለም። እኔ ዒልም አለኝ እኔ ወልይ ነኝ እኔ እንደፈለኩ ወሰንኩ እችላለሁ። የለም ውሸት። እናት አባት ናቸው። ወልይ ወዳጅ አባት ነው፣ ወንድም ነው፣ አጎት ነው። አጎት ሳይሰጥ አባት ሳይሰጥ ወይም አባት ካለ አባት መጀመሪያ ከዛ ወንድም ከዛ አጎት ሳይሰጥ ራሷን በራሷ መዳር አትችልም። አንድ ሴቶች ክብራችሁን ዝቅ አታርጉ። ቤተሰቦቻችሁን የእናንተ ወልይ ያደረገው አላህ ለእናንተው ክብር ሲባል ነው። የእናንተ መጠሪያ ናቸው። አይ ችግር የለም ብለሽ እውሩ ነሽ ከገባሽ ነገ እውሩ አድርጎ ያሳባርርሻል። አደብ ያዙ። በየቦታው ስለበዛ ነው ይሄ ነገር። የዛን ቀን የኸይበር ዘመቻ ረሱል አለይሂ ሰላቱ ወሰላም ምን አሉ? ለኡጥየነ ራያ ገደና ነገ አንድን ባንዲራ እሰጣለሁ አሉ። ረጁለን ዩፍተሑ ዐላ የደይሂ በሱ እጅ አላህ የሚከፍትለት ድልን የሚከፍትለት ያ ሰው ዩሒቡ ላህ ወረሱለሁ ወዩሒቡ ላሁ ወረሱሉሁ አላህና መልእክተኛን የሚወድ እነሱም አላህን መልእክተኛም የሚወዱት ሰው። አሁን ምስክርነቱ ከባድ ነው። ጉዳዩ እኮ እኛ አላህን መውደዳችን አይደለም። ጉዳዩ ምንድነው? አላህ እኛን መውደዱ ነው። እኔ ወዳለሁ ብዬ ውሸት ሆኖ እሱ ካልወደደኝ ዋጋ የለው። ጉዳዩ ምንድነው? አላህ እኛን ምን ማለቱ ነው? መውደዱ ነው። እና ይሄ ግን የተገባው ቃል ኪዳን ልዩ ነው። ይሄን ባንዲራ የምሰጠው ድል በእጁ የሚከፈትለት የሆነ ሱሐቢይ አሉ አላህና መልእክተኛን ይወዳል፣ አላህና መልእክተኛውም ይወዱታል። ያ አላህ የእውነት ውዴታ አላህ ልባችን አላህ ያስገባል። ከዛ በኋላ ፈባተ ናሱ ሰዎች አነጉ ለይለተሁም ሌላቸውን አዩሁም ዩዕጣ ማን ነው ዛሬ የሚሰጠው? ፈገደው ኩሉሁም የርጁ ሁሉም እየከጀለ እኔ በሆንኩኝ ያለ ሽልማቱ ዋና ስልጣን ድል መክፈቱ የጦር መሪ መሆኑ ሳይሆን ያጓጓቸው ምንድነው? አላህና መልእክተኛው ይወዱታል፣ እሱም ይወዳል። ይሄ ነው። አይነ ዓልይ ታላሉ ነብዩ ሰለላሁ ዐለይሂ ወሰለም ፈቂለ የሽተኪ አይነይሂ እሱ እኮ አይኖቹ ታሞ ቤት ቁጭ ብለዋል። ሁለቱም አይኖቹ አስጠሩትና ፈበሰቀ ፊ አይነይሂ ወደዓ ለሁ አይኑ ላይ እትፍትፍ አደረጉበት፣ ዱዓ አደረጉበት። የተባረከው ምራቃቸው ዓልይ አይን ላይ እትፍትፍ ያ በረካ የሆነ ምራቃቸው መሬት እኮ አይወርድም ነበር። ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም እትፍ ካሉ ይቀልባሉ። የውድዋ መሬት እኮ በቃ ሁሉም ይቀልባል። ነብዩ ሰለላሁ ዐለይሂ ወሰለም በረካቸው። አዎ ይሄ ኻስ ለነብዩ ብቻ ነው፣ ለነብዩ ብቻ ነው እንጂ እኔ ተለቅ እንትነኝና ውድዋ ያረኩበትን ዋጠጣ ይሻላል ምናምን እንዳት ለማን ነው? ለረሱል ብቻ ሰለላሁ ዐለይሂ ወሰለም ኻስ አለቀ።
እና ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ፈበረዐ አይኑ በራ፣ ወዲያው ዳነ። ከአለም የኩን ቢሂ ወጀኡን እሱ ላይ ምንም በሽታ እንደሌለበት ሆነ። ፈአጣሁ የዛን ጊዜ ሰጡት። ፈቃለ ኡቃቲሉሁም ሐታ የኩኑ ሚስለና እኛን እስኪመስሉ ልጋደላቸው ሲላቸው፣ ፈቃለ ላ አይ እንፉዝ አላ ሪስሊከ በአካሄድህ በዝግታ ሄድ መጀመሪያ፣ ሐታ ተንዚለ ቢሰሐቲሂም አካባቢያቸው ላይ እስክትደርስ፣ ከዛ መጀመሪያ ثم ادعوهم ጥራቸው ኢለል ኢስላም ወደ እስልምና ጥራቸው መጀመሪያ ይሄ ነው። ወአኽቢሩሁም ንገራቸው ቢማ የጂቡ ዐለይሂም በእነሱ ላይ ግዴታ ምን እንደሆነባቸው የአላህ ሐቅ ሰላት በለው ዘካው ምኑ ስለ እስልምና ንገራቸው። ፈወላሂ ሊአን የህዲየ አላሁ ቢከ ረጁለን ኸይሩን ለከ ሚን አን የኩነ ለከ ሁሙሩ ነዓሚ። በአላህ ልብኝ አላህ በአንተ ሰበብ አንድ ሰው ወደ ኢስላም ካመጣልህ ቀያይ ግመል ከማግኘት ይበልጥልሃል። በእኔ ሰበብ ወደ እስልምና ይመጣልህ ወይስ በእኔ ሰበብ ከእስልምና ሰው ርቋል? ያን ነው ጥያቄ። በአንተ ሰበብ ወደ እስልምና ከመጣ ቀያይ ግመል ነው። የዛኔ ትልቁ ሀብት ስለሆነ ነው። በአሁኑ የትኛው ነው? ቤት ነው ወይስ ምንድን ነው መጓጓዣ? ትልቁ የቱን ነው የመጣው? ማ ተሸረፍቱ ለሃ ኢላ የውመኢዚን ያ ቀን ቢሆን እንጂ እንዲጓጉጭላት ባገኘ ያልኩት ያን ቀን ብቻ ነው ስልጣንን አሉ። ለምን ዑመር አይነን አሉ ከተባለ አላህና መልእክተኛውን የሚወድ አላህና መልእክተኛውም የሚወዱ ስለተባለ ዑመር ጭምር ጓጉ። ዑመር ለስልጣን ብዙ እንትን የሌላቸው ጓጉ ዑመር። አየ አላህና መልእክተኛውን መውደድ። እኔ እናንተስ ማንን ነው የምንወደው? ማንን ነው የምንወደው? የእውነት እንወዳለን? አንደኛው ሰሃባ መጣና አንተ የአላህ መልእክተኛ ወይ አላቸው። አነስ ነው የሚናገረው። እነ ረጁለን ሰአለ ነቢይ ሰለላሁ ዐለይሂ ወሰለም አን ሰዓ ስለ ቅያማ ጠየቃቸው። ቅያማ ማለት ያ ቀን ከባድ ነው። እርጉዝ ሴት እርግዝናው የምታጨናግፍበት፣ የምታጠባ ሴት ከምታጠባው ልጇ የምትዘናጋበት፣ ሰዎች እየተንገዳገዱ ሰካራ መስሎ የሚታዩበት። ወማሁም ቢሱካራ ነገር ግን ሰካራ ሆኖ አይደለም፣ የአላህ ቅጣት ከባድነቱ እንዲያድርጓቸው ብሎ ቁርአን ላይ የገለጸበት ሱረቱ ሐጅ ላይ እና ረሱል ሰለላሁ ዐለይሂ ወሰለም ጠየቁ። ስለ ቅያማ ሲጠይቃቸው መተሰዓ ቅያማ መቼ ነው አላቸው። ቃል ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቅያማ የምትጠይቀው? ምን አዘጋጅተሃል አሉት።